የህወሓት የጦርነት አባዜና የትግራይ ወጣቶች የመጨረሻው የህልውና ትግል። በሁለተኛው የዓለም ጦርነት ወቅት አዶልፍ ሂትለር የስልጣን ዕድሜውን ለማራዘምና የተዛባ የዓለም እይታውን ለመጫን ገና ለጋ የሆኑ የጀርመን ወጣቶችን ሂትለር ዩገንድ በሚል ስም ወደ ጦር ግንባር እየነዳ ለህልፈት እንደዳረጋቸው ታሪክ ይነግረናል። የሂትለር ፋሽስታዊ ስርዓት ወጣቱን እንደ ህያው ጋሻና የጦር መሳሪያ ሲጠቀምበት እንደነበረው ሁሉ ዛሬም በገዛ ወገናቸው ላይ የባለስልጣንነት ካባ የደፉ የህወሓት ካድሬዎችና አመራሮች የትግራይን ወጣት እንደ ሸቀጥ በመቁጠር ለስልጣናቸው ሲሉ እየማገዱት ይገኛሉ። በትግራይ ክልል በአሁኑ ሰዓት እየተካሄደ ያለው የወጣቶች አፈሳ ከማንኛውም የፖለቲካ ወይም የሞራል መስፈርት የወጣ የሰብአዊ መብትን በግልጽ የረገጠ ዘግናኝ ድርጊት ነው። እያንዳንዱ የቀበሌ አመራር፣ የፖሊስ አባልና የህወሓት ካድሬ የሰው ኮታ ተሰጥቶት እንደ አውሬ ወጣቱን እያደነ መሆኑን የህወሓትን አምባገነናዊ አስተሳሰብ ምን ያህል እየወረደ መሆኑን ያሳያል። ወጣቱ ከቤቱ ከትምህርት ገበታውና ከቀየው እየተነጠለ የሚወሰድበት ሁኔታ የክልሉን ማህበረሰብ በታላቅ የሰቀቀንና የፍርሃት ድባብ ውስጥ ገጥቶታል። ካፈሳ ለመዳን የሚደረገው እልህ አስጨራሽ ጥረት የህወሓትን አስከፊ ገጽታ አጋልጧል። ወጣቱ ከመኪና እየዘለለ በመውረድ ከማሰልጠኛ ጣቢያዎች በመጥፋትና ከክልሉ በመሸሽ ለህይወቱ ሲል የሚያደርገው ተጋድሎ ህወሓት በትግራይ ህዝብ ዘንድ ያለውን የሞራል ልክፍት ያሳያል። የትግራይ ህዝብ በግልጽ እየተቃወመ ባለበት በዚህ ወቅት የህወሓት አመራሮች ተቃውሞን በኃይል ለማፈን መሞከራቸው የጨቋኝ ስርዓቶች የመጨረሻው መገለጫ ነው። የዚህ ሁሉ ጥፋት ማሳረጊያ ደግሞ አስገራሚና አሳፋሪ የፖለቲካ ሽርክና ነው። በራሱ ስልጣን ላይ ብቻ የተጠመደው የህወሓት ቡድን ያፈሰውን የትግራይ ወጣት ወደ ኤርትራ ሳዋ ማሰልጠኛ ለመላክ ከኢሳያስ አፈወርቂ መንግስት ጋር ሚስጥራዊ ስምምነት ማድረጉ ተሰምቷል። ይህ ውሳኔ ህወሓት ለራሱ የትግል አጋር ለሚላቸው የትግራይ ወጣቶች ያለውን ንቀት የሚያሳይ፣ ወጣቱን ለባዕድ ኃይል አሳልፎ የሰጠበት እጅግ አሳዛኝ ታሪክ ነው። የዚህ የህወሓት የባርነት ንግድ ሁለት ዓላማዎች አሉት። አንደኛው በሱዳን ጦርነት ውስጥ የራሳቸውን ጥቅምና ስልጣን ለማስጠበቅ የትግራይን ወጣት እንደ ቅጥረኛ ጦር መጠቀም ነው። ቁጥራቸው ቀላል የማይባሉ የህወሓት አርሚ 7 ታጣቂዎች የህወሓትን አጥፊ መንገድ በመቃወም ወደ ኢትዮጵያ በመምጣት እጃቸውን እየሰጡ ባሉበት በዚህ ወቅት ህወሓት ወጣቱን ለሱዳን ጦርነት ማዘጋጀቱ የጦርነት ጥማቱ መቼም እንደማይጠገብ የሚያሳይ ምልክት ነው። ሁለተኛውና ይበልጥ አሳፋሪው ደግሞ የጡት እናቱ ሻዕቢያን ለማስደሰት ወጣቱን እንደ መስዋዕት ማቅረቡ ነው። ህወሓት በኢትዮጵያና በትግራይ ላይ ለሚታቀድ ማንኛውም ጦርነት ወጣቱን እንደ ግብዓት በመጠቀም የውጭ ኃይሎችን ፍላጎት ለማሳካት እየጣረ ይገኛል። ይህ ህወሓት ለትግራይ ወጣት የሚቆረቆር ድርጅት ሳይሆን የራሱን ስልጣን ለማቆየት ሲል ወጣቱን ለባዕድ አሳልፎ የሚሰጥ የባንዳነት ተግባር ፈጻሚ መሆኑን በግልጽ ያሳያል። የህወሓት አመራሮች ስልጣናቸውን ለማራዘም ሲሉ በትግራይ ወጣቶች ላይ እያደረሱት ያለው የዘር ማጥፋትና የባርነት ንግድ ሊታገስ የሚገባው አይደለም። ወጣቱን ማሰልጠኛ ካምፖች ውስጥ ዘግቶ ከዚያም አልፎ ለውጭ ኃይል አሳልፎ መስጠት በታሪክ የሚጠየቁበት ከፍተኛ ወንጀል ነው። ይህ አረመኔያዊ ተግባር በትግራይ ማህበረሰብ ዘንድ ከፍተኛ ቁጣን ሊቀሰቅስና ህዝቡ በሙሉ ድምፅ ሊቃወመው ይገባል። የኢትዮጵያንና የትግራይን የሰላም ዕድል አስጨናግፎ ወጣቱን በጦርነትና በስደት እሳት ውስጥ የሚነደው የህወሓት ስልጣን የትውልድን ዕድል እያመከነ ይገኛል። ወላጆች፣ የሃይማኖት አባቶችና መላው የትግራይ ህዝብ የህወሓትን የጦርነት አባዜና የወጣት አፈሳ በመቃወም የትውልዱን መገደል መከላከል አለባቸው። የህወሓት አመራሮች የትግራይን ወጣት እየሸጡ በሱዳንና በኤርትራ መንግስት ዙሪያ እየተሽሎከሎኩ የኢትዮጵያን ሰላም ማናጋት ቀጥለዋል። ከማሰልጠኛ ጣቢያዎች እየጠፉ ላሉ፣ ከጦርነት አፈሳ እየሸሹ ላሉ ወጣቶች ይህ ቡድን የገደል ማሚቶ ሆኖባቸዋል። ጊዜው አልረፈደምና ይህንን የጥፋት ቡድን በትግል በማጋለጥ የትግራይን ወጣት ከባርነትና ከጦርነት አፈሳ መታደግ የሁላችንም ግዴታ ነው። ህወሓት የፈጠረው ይህ የፍርሃትና የጭቆና ቀንበር በአጭር ጊዜ ውስጥ ይሰበራል። የወጣቱን እንባ፣ የእናቶችን ለቅሶ የዘነጋ ስርዓት ውጤቱ መውደቅ ብቻ ነው። በትግራይ ክልል እየተካሄደ ያለው የወጣቶች አፈሳና የባርነት ንግድ የህወሓትን የመጨረሻ ውድቀት የሚያፋጥን የፖለቲካ ሞት ነው።